ውድ የቻናሌ ቤተሰቦች ሰላም እንዴት ናችሁ? በዛሬው ቪዲዮ በ2025 የወጡ 5 ምርጥ ፊልሞችን የማሳያችሁ ሲሆን ቪዲዮውን ከወደዳችሁት እንደተለመደው ላይክ እና ሰብስክራይብ በማድረግ አበረታቱ። አምስተኛ ዘ ጎርጅ የሮማንቲክ ሆረር ዘውግን ይዞ የተሰራው ይህ ፊልም ታዋቂ የሆሊውድ ተዋናዮቹ ማይልስ ቴለር እና አኒያ ቴይለር ጆይ በመሪነት ተውነውበታል። ፊልሙ የሚያሳየው ሁለት በውትድርና የሰለጠኑ ስናይፐሮች ራቅ ወዳለ ምስጢራዊ ቦታ ሄደው ገደላማ ስፍራን እንዲጠብቁ ይደረጋሉ። በጊዜ ሂደትም ይዋደዱና አንድ ላይ በመሆን በዚያ ስፍራ ያለውን ከዓለም የተደበቀን ምስጢር ሲጋፈጡ የሚያሳይ ምርጥ ፊልም ነው። አራተኛ ዘ ኮንጁሪንግ ላስት ራይት ቦክስ ኦፊስ ላይ በተከታታይነቱ አራተኛ እና የመጨረሻ ክፍል ተደርጎ የተሰራው ይህ ፊልም $494 ሚሊዮን በማስገባት በ2025 ከፍተኛ ገቢን ካስገቡ ፊልሞች መካከል ለመመደብ ችሏል። ፊልሙ የሚያሳየው ኤድ እና ሎሬን የተባሉ ሰይጣናዊ ድርጊቶችን መርማሪ የሆኑ ባለትዳሮች በ1986 በፔንሲልቬኒያ የሚገኙ ቤተሰብ ውስጥ የገባን ሰይጣን ለማጥፋት ሲጥሩ የሚያሳይ ልብ አንጠልጣይ የሆረር ፊልም ነው። ሶስተኛ ኮምፓኒየን አንድ በአንድሮይድ ፕሮግራም የተሰራች ሴት ሮቦት ጆሽ ለሚባል ግለሰብ ሚስት ትሆንና ሮቦት መሆኗን ሳታውቀው ጆሽ እንደፈለገ እየተቆጣጠራት አብረው ይኖራሉ። በመጨረሻም ራሷን ታውቅና ከባሏ ቁጥጥር ስር ወጥታ ነገሮች ወዳልታሰቡ ምስቅልቅል ሲሄዱ የሚያሳይ ምርጥ የሳይንቲፊክ ትሪለር ፊልም ነው። The days of you controlling me are over. ሁለተኛ ሚሽን ኢምፖሲብል ፋይናል ሬክኒንግ የሚሽን ኢምፖሲብል 8ኛ ክፍል ተደርጎ የተሰራው ይህ ፊልም ታዋቂው ቶም ክሩዝ በመሪነት ተውኖበታል። ፊልሙ የሚያሳየው ከሰው ልጅ ቁጥጥር ውጪ በመሆን የኒውክሌር ቦምብን ጥቅም ላይ በማዋል የሰው ዘርን ከምድረ ገጽ ለማጥፋት እየሞከረ ያለን አርቲፊሻል ኢንተለጀንስ ኢታናንትና የአይኤምኤፍ ቡድኖች ለማስቆም ሲጥሩ የሚያሳይ $598 ሚሊዮን ያስገባ መሳጭ ፊልም ነው። I have no regrets. Neither should you. አንደኛ አቫታር ፋየር ኤንድ አሽ የአቫታር ፊልሞች 3ኛው ክፍል የሆነው ይህ ፊልም ጄምስ ካሜሮን ዳይሬክት ያደረገው ሲሆን $400 ሚሊዮን ወጪ ተደርጎበታል። ፊልሙ የሚያሳየው ኔቴያም የሚባለውን ልጃቸውን በሞት ካጡት በኋላ ሀዘን ውስጥ የገቡት ጄክ ሰሊ እና ሚስቱ ባልጠበቁት መንገድ ራሳቸውን ከአደገኛ ጎሳዎች ጋር ጸብ ውስጥ ሲገቡ የሚያሳይ ልብ አንጠልጣይ ፊልም ነው። ከተጠቀሱት ፊልሞች መካከል ማየት የምትፈልጉት ካለ በቴሌግራም ቻናሌ ገብታችሁ ሙሉ ፊልሙን በነፃ ዳውንሎድ ማድረግ ትችላላችሁ። የቴሌግራም ቻናሌን አድሬስ በኮሜንት ላይ አስቀምጣለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።